አብዛኛዎቹ ዛሬ ሚዲያ ላይ ወጥቼ ለሁሉም ሰው ደውዬ መናገር ስለማልችል በ30 ዱባይ ላይ የሰርግ የቀለበት ፕሮግራም ይኖረናል ማለት ነው። የኔና የሩታዬ ከየትኛውም ሀገር ከካናዳ ሊሆን ይችላል፣ ከአሜሪካ፣ ከስዊዘርላንድ እንዲሁም የተለያየ አውሮፓ ሀገር፣ አረብ ሀገራት ያላችሁ በሙሉ ዌልካም ብለናል። ተጋብዛችኋል ሁላችሁም ማለት ነው። ፋሚሊዎች ማንም ሰው እንዳይቀር፣ በተለይ የኛ ወዴ ስለኛ ቦታ ያላችሁ እኛን የምትወዱኛን የምታከብሩ ማናችሁም እንድትቀሩ አንፈልግም። ፋሚሊዎቻችን ሁላችሁንም የክብር እንግዳ አድርገን ጋብዘናችኋል። በውጪዎች 30 ሁላችንም ዱባይ ላይ እንገናኛለን ማለት ነው። ፋሚሊዎቻችን ከእናንተ ጋር ከኦዲየንሶቻችን ጋር ተገናኝተን በአካል ዘና ፍትት ማለት እንፈልጋለን። የኛ አድናቂዎችንም ማግኘት እንፈልጋለን። ሁላችሁንም ማግኘት እንፈልጋለን። እንግዲህ ፋሚሊዎቻችን ከተሳካልን አሪፍ ጊዜ 15ኛውን ቀን እናሳልፋለን ብለን እናስባለን ከእግዚአብሔር ጋር። ሁላችሁንም ደግሞ የምንወዳችሁ የምናከብራችሁ ኦዲየንሶቻችን አትቀሩምም ብዬ አስባለሁኝ። እንግዲህ ምናልባት ለበለጠ ደግሞ መረጃ አንዳንድ ነገሮችን እንዴት መገናኘት እንዳለብን ምናምን መጠየቅ ለምትፈልጉ ሰዎች ደግሞ ከስር ስልክ አስቀምጥላችኋለሁ። የኔን ስልክ ግን ለዚህ ጉዳይ ብቻ ነው መደወል የሚቻለው ማለት ነውና ከስር አስቀምጥላችኋለሁ። ይሄ የኔ ስልክ ቁጥር ነው። ደውላችሁ እንዴት ማድረግ እንዳለብን ምናምን أزيل الشعر والباقي على دوف. دوف ألطف عناية ببشرة تحت القط ነው መደወል የሚቻለው ማለት ነውና ከስራ አስቀምጥላችኋለሁ። ይሄ የኔ ስልክ ቁጥር ነው። ደውላችሁ እንዴት ማድረግ እንዳለብን ምናምን ከናንተም ጋር እንወያያለን። ልክ እንደ ፋሚሊ እንደ እህትና ወንድም ማለት ነው ፋሚሊዎቻችን። እና ይሄንን ነገር ማድረገው ምንድነው ከናንተ ጋር በደንብ ኮንታክት እንዲኖረኝ ስለፈለኩኝ ነው። እዛ ሄደን እንዴት መገናኘት እንዳለብን የቀለበቱ ፕሮግራም በየትኛው ቀን እንደሆነ ምናምን ማውራት የምትፈልጉ ሰዎች ስልኬን አስቀምጣለሁ ፋሚሊዎቻችን። እና ግን ደስ ብሎኛል ከምላችሁ በላይ ማለት ነው። የሆነ አንዳንድ ነገሮች ስለሳካልኝ ነው ደስ ያለኝ ማለት ነው። አልጠበቅኩኝም ነበረ። እግዚአብሔር ግን ብሎልኝ ነገሮች ወደ መሳካት ሄደዋል። አንዴ ደግሞ ነገር ሲሳካ ሁሉም ነገር እየተሳካ ነው የሚሄደውና በዛ ደስ ብሎኛል ፋሚሊዎቼ። ሩታ ግን እያበረች ነው አልኳችሁ ፋሚሊት እንዴት ደስ እንዳላት ማለት ነው። ኢቭን አሁን ዛሬ 18 መሰለኝ በውጪዎች የቀረን 12 ቀን ነው ማለት ነው። ከ12 ቀን በኋላ ዱባይ ሁላችንም እንገናኛለን። ከዚህ በኋላ ቀኑን መቁጠር ትችላላችሁ። ቪዲዮ በለቀቅን ቁጥር 11 ቀን፣ 10 ቀን፣ 9 ቀን፣ 8 ቀን እያልን ነው የምንጽፍላችሁ ማለት ነው ፋሚሊዎቻችን። እንግዲህ ሌላው ያልነገርኳችሁ ቤተሰብ እዚሁ ቬሎ መረጣ እናደርጋለን። ብዙ አይነት ፕሮግራሞች ይኖሩናል ከዚህ በኋላ። ሁላችሁም አብራችሁን እንደምትሆኑ እርግጠኛ ነኝ። ነገ ከነገ ወዲያ ደግሞ ምን ይቀጥላል የሩታን ቬሎ ልንመርጥ እንችላለን ምናምን እና በጉጉት እንግዲህ ይሄንን ወር አብረን እናሳልፋለን ማለት ነው። ዱባይንም ደግሞ አብረን በሚገርም ሁኔታ እናሳልፈዋለን። እናንተም ደስተኛ እንደምትሆኑ እርግጠኛ ነኝ። በሰርፕራይዙ ዛሬ ደስ ያላችሁ በሙሉ ሁላችሁም ይሄንን ቪዲዮ ሲጀምሩ ላይክ በማድረግ ጀምሩ። ለኛ ቤት አዲስ ሆናችሁ የዱባይ ቪዲዮ እንዲደርሳችሁ ከፈለጋችሁ ደግሞ ሁላችሁም ሰብስክራይብ እያደረጋችሁ ይሄንን ቻናል ተቀላቀሉ። ከዱባይ 15ኛን ቀን ጨርሼ ስመለስ ሰብስክራይባችን 400,000 ሰብስክራይብ ብሎ ነው ወደ ኢትዮጵያ መመለስ የምፈልገው ማለት ነውና እግዚአብሔር ካለ 400,000 ሰብስክራይብ እዛው ዱባይ ላይ አክብረ ነው እንመጣለን። ስለዚህ እስከዛው ድረስ ሁላችሁም ሰብስክራይብ ያደረጋችሁ ተጠብቁናላችሁ ማለት ነው። እንግዲህ ፋሚሊዎች እያበረችላችሁ መጣችሁ ሩታ አቤልን ደግሞ ይዛው ነው የመጣችውና በቃ ደስ ብሏታል አልኳችሁ ፋሚሊዎች። እያበረች ነው በጣም ደስተኛ ሆናለች። ግን ያልኩበት ምክንያት ምንድነው ያው ወረቀቱን ጽፌ ቀኑን ምናምን ስንቀን እንደቀራን ምናምን ነግሬያት ስለነበረ በጣም ነው ደስ ያላት። ሪላክስም ታደርጋለች ብዬ አስባለሁ። ከዚህ በኋላ የደስታ ቪዲዮዎች ነው የሚኖረን ከእግዚአብሔር ጋር በቃ ሰርፕራይዝ ለሰርፕራይዝ እስከምንሄድ ድረስ ማለት ነው። ምናልባት በመሀል ደግሞ እንግዲህ ፋሚሊዎቻችን አንዳንድ ነገሮችን ለማስተካከል ወደ ቡታጅራም ልንሄድ እንችላለን፣ አይታወቅም። ዱባይ ብለን በዛ አውሮፓ ሀገራት ልንገባ ስለምንችል እግዚአብሔር ፍቃዱ ከሆነ በዛው ልንቀር እንችላለን እና የስታብ ደወጣች ይሄኔ ወረቀቱ ስታረብ ይሄንን ነው መጠየቅ እንፈልገው። ይሄንን ነው ፋሚሊ ምን አይነት ደስታ ተሰማሽ?
እና በጣም ደስ ይላል። ብዬ ላውራክ ጠረጴዛ ላይ ያስቀመጥከው አልነገረኝም ነበረ። በቃ ሁሉንም ነገር አስተካክላለሁ አታስቢ ምናምን አለኝ። በአንድ ቀን እንደዚህ ይሆናል እኔም አልጠበኩም፣ እኔም አላመንኩም ነበረ። ያው እግዚአብሔር ታምሩን ደግሞ ሲያሳየን አይደለም በአንድ ቀን በአንድ ደቂቃም ሊሆን ይችላልና እንግዲህ የፈጣሪ ፍቃድ ሆኖ ነው ይሄንን ነገር የሆነው ማለት ነው። ግን በጣም ደስ ብሎሻል? በጣም ደስ ብሎኛል፣ እጅግ በጣም ደስ ብሎኛል። እና ደግሞ በቃ ወረቀት ላይ ሁሉም ነገር ቀኑ አለ ምናምን እና በጣም ደስ አለኝ። ስሮጥ ከዛ ቶሎ ደወልኩለት። በእግራችሁ የመጣችሁት ትንፋሽ ያሟችሁ ነበር። መንገድ ላይ ብታየት ምን አለች? ተዋት ብቻ የሆነ ሎተሪ ደረሳት ነው። አይ ፋሚሊዎች ይሄ ከሎተሪ ይበልጣል እንዴ? ሎተሪ እኮ እንደድልም ሊደርስ ይችላል። 50 ሚሊዮን 100 ሚሊዮን ኧረ ይታወቃል፣ ሊደርሳትም ይችላል። አንዳንድ ጊዜ ውስጣችሁ ደስተኛ ስትሆኑና ውስጣችሁ ንጹህ ሲሆን ብዙ እድሎች ይኖራሉ። አታስቢ፣ የሎተሪው ምንም እድል ይደርስሻል። ኧረ እኔ በቃ ከዚህ በላይ ተላለ። እውነት ግን ደስ ብሎኛል። እሺ ማን እንዲመጣ ትፈልጊያለሽ? ሁላችሁም ነው ፈታ እንላለን፣ እንዝናናለን ምናምን ደስ ብሎኛል። እንኳን ደስ አለሽ። ዋና አንቺ ደስታ ነው የሚፈለገው። አንቺ ደስተኛ ከሆንሽ አንቺ እንደዚህ ሪላክስ ካደረግሽ አይደለም ዱባይ፣ አውሮፓ ሀገራትም እየሄድን በደንብ ላስጎበኝሽ እችላለሁ። በዛው እንደ ግድ ነው። ምናልባት ከኦዲየንሶቻችን ጋር አብረን ልንሄድም እንችላለን። ባይዘዌ ከአሜሪካ የሚመጡ ሰዎች ብዙ አሉ። እውነት እግዚአብሔርን ብዙ ሰው ነው የደወለልኝ፣ ብዙ ሰው ነው ያወራኝም። አብርሽ ቀኑ ሲደርስ ንገረን እያሉኝ ነበረ። ያው ቀኑን ተናግሬያለሁ። እንግዲህ በውጪዎች 30 ቻው ኢትዮጵያ እያለን እንሰራለን ማለት ነው። አቤል ምን አይነት ስሜት ተሰማ? ባይዘዌ ማለት ነው አቤል መሄድ አለብን። አትሄድም እንዴ? ባወራለት ሁላ ደስ ይለኝ ነበር። አትሄድም ከኛ ጋር? ኧረ እሄዳለሁ እንዴ። ተደብቄ ሻንጣ ውስጥ አስገብታችሁ። ኧረ አይ ፋሚሊዎች እግዚአብሔር ካለ እንግዲህ አቤልንም ቢሄድ ደስ ይለናል። ፈጣሪ ካለ ይሄዳል እንግዲህ አረን ካልሄድኩማ ቀር ይለኛል። ተታናበልን ይደብረዋል በእርግጠኝነት ማለት ነው። እና ፋሚሊዎቻችን እንግዲህ ነገ እነግራችኋለሁ እያልኩት የነበረው